ቃለ መጠይቁን ማለፏንም ለማክበር ወደምትሰራበት ባር ይሄዳሉ። ከዛም ሻንና አብሯት ይሰራ የነበረ ጓደኛዋ ቁጭ ብለው በጣም ጎበዝ እንደሆነች እና ቃለ መጠይቁን ደግሞ በዛ ትልቅ ድርጅት ውስጥ ልታልፍ እንደቻለች ይነግረዋል። ያንም ለእናንተ ኬክ አምጥቻለሁ ሁላችሁንም አመሰግናለሁ ትላቸውና እዛ ይሰሩ የነበሩ አስተናጋጆችንና ሌሎች ባር ውስጥ የነበሩ ሙዚቀኞችን ጠርታ ኬኩን ትጋብዛቸዋለች። አብሯት ይሰራ የነበረውን ጓደኛዋ ሌላም ጊዜ ከፍቅረኛዋ ጋር እንድትመጣ ይነግራትና ፈገግ ይላሉ። ከዛም ያን የገዛቸውን ኬክ ለሁሉም ታዳርሳለች። ከዛ መጨረሻ ላይ የቀረውን ኬክ ታወጣና አብሯት ሊሰራ የነበረው ጓደኛዋ ይሄ መጨረሻውን ላንተ ነው ብላ ትሰጠዋለች። እየተቀበላት ፖስታ ያወጣና ይሰጣታል። ይሄ ደሞዝሽ ነው ብሎ ይነግራታል። እርሷም ትቀበለውና ከወገቧ ዝቅ ብላ አመሰግናለሁ ትለዋለች። ከዛም ባሩ ያለኔ ምንም ቢሆን በጥሩ ሁኔታ እንደሚቀጥል አውቃለሁ። ነገር ግን እዚህ ባር ውስጥ ይህን ስራ ባይኖረኝ ኖሮ ያለፉት ጥቂት ወራት እንዴት እንደሚያልፈው አላውቅም ነበር። ስለዚህ በጣም አመሰግናለሁ ትለዋለች። ጓደኛውም ሁሉም አልፏል፣ መጥቀሱን አቁሚ፣ ምንም ነገር ልትናገሪ አይገባሽም። አሁን ሁሉም ነገር ደህና ነው። በቅርቡ በትልቅ ኩባንያ ውስጥ ትሰሪያለሽ። ደግሞ በጣም የሚወድሽ ፍቅረኛ አለሽ። ወደፊት ነገሮች ይበልጥ እየተሻሻሉ ይሆናሉ ይላታል። ከዛም ሰጥታው የነበረውን ኬክ ሻን ፊት ለፊት ያስቀምጠዋል። ወደ ማደሪያ ዶርማቸው እየተመለሱ የያዘችውን እርጎ ለሻን እየሰጠችው እርጎውን ጠጣ፣ ብዙ በልተሃል ትለዋለች። እርሱም እሺ ብሎ ይቀበላትና ይከፍተዋል። ከዚያም ጠጥቶ ሲመለስ አፉ ላይ እርጎ ስለነበረ ትስቅበታለች። አፍ ላይ ተለቅልቋል ብላ ትስቅበታለች። ከዛም ከኪሷ አውጥታ ልጠርግለት እጇን ወደ ኪሷ ስትከት ሻን ፈገግልና ከንፈሩ ላይ የነበረውን እርጎ ወደ ከንፈሯ ጠጋ አድርጎ ይለቀልቃታል። እርጎ ክዳን ላይ የነበረውንም ወደ ከንፈሯ ጠጋ አድርጎ ይለቀልቃታል። እርሱም እየሳቀ አፍሽ ላይ ተለቅልቋል ይላታል። ፈገግትልና በያዘችው ሶፍት ከንፈሩን ትጠራርግለታለች። ከዛም መልሳ እርሷ ከንፈር ላይ የነበረውን እርጎ ትለቀልቀዋለች። ከዛ ትስቅበታለች። ፈገግ ብሎ ከንፈሩ ላይ የነበረውን እርጎ ይጠርጋል። እርሷም በያዘችው ሶፍት ከንፈሯን ትጠርጋለች። ከዛም መሄድ እንዳለባት ስትነግረው እንድትቆም ይነግራትና ቀኝ እጇ እንድትሰጠው ይጠይቃታል። የእርጎ ክዳን ቀለበት የሚመስል ቅርጽ ነበረው። ያን ቀኝ እጇን ትዘረጋለታለች። ሻንም በቀለበት ጣቷ ላይ ያደርግላትና እስከዛው ድረስ ይሄንን አድርጊ፣ እውነተኛውን ቀለበት እስክገዛልሽ ድረስ ወደፊት እውነተኛውን እገዛልሻለሁ እመኘኝ ይላታል። እርሷን ፈገግ ብላ ታየውና ቻው ብላው ትሄዳለች። ላይብራሪ ቁጭ ብላ ስልክ ይደወልላታል። የደወለላት የሻን ጓደኛ ነበረ። ሻን አብሯት እንደሆነ ይጠይቃታል። እርሷም ፈተና ሊፈተን እንደሚሄድ እንደምታውቅና ከእርሷ ጋር እንደሌለ ትነግረዋለች። ስልክ ሲደውልለት እያነሳ እንዳልሆነ ይነግራታል። የሻን ጓደኛ ምንም መጨነቅ እንደሌለባትና ሊያገኘው እንደሚችል ይነግራታል። እርሷ ግን አላመነችውም። እሷ ወዳለችበት ቦታ ይመጣና ምን እንደተፈጠረ ይነግራታል። ለፈተናው ብዙ ስላልተዘጋጀ ሌላ ሰው ሊፈተንለት እንደሚያደርግ እሱ ሀሳቡን እንዳቀረበለትና ሊፈተንለት የነበረው ሰው ግን ሊፈተንለት እንደማይችል እንደነገረው ይነግራታል። ይህንን ሁሉ ሻን ያቅ እንደነበረ ትጠይቀዋለች። እርሱም በጣም ጥቂት ነገር እንደሚያውቅና ሁሉን ነገር በእኔ ላይ ጣለው ብዬ ነግሬው ነበረ፣ ስለዚህ እሱን መውቀስ አትችይም በዚህ ሰዓት ይላታል። ከዛ ያን ስልኳን አውጥታ ለሻን ትደውልለታለች። ስልኳን ሲያነሳ ጓደኛው ነጥቆ ይቀበላትና የት እንዳለ ይጠይቀዋል። ሻንም አንዳንድ እቃዎችን ለመውሰድ ወደ ቤት እንደሄደ ይነግረዋል። ምን ችግር ተፈጠረ ብሎ ይጠይቀዋል። ከዛም ሊፈተንለት የነበረው ሰው ሊፈተን እንደማይችል እንደነገረውና እንደቀረ ይነግረዋል። በዚህ ጊዜ ሻን በጣም ይደናገጣል። በጣም ትልቅ ችግር ውስጥ ነው የከተትከኝ፣ ፈተናውን መድረስ እንኳን አልችልም፣ ምክንያቱም ቤቴ ከትምህርት ቤቱ ከ1 ሰዓት በላይ ወስድብኛል ለመድረስ ይለዋል። ጓደኛውም ሁሉም ነገር የኔ ጥፋት ነው ይቅርታ አርግልኝ እያለ ይለምነዋል። ሻን መልካም እድል ተመኝልኝ፣ ያ ሽማግሌ አስተማሪ ምናልባት እንዳልፍ ሊያደርገኝ ይችላል ይለዋል። ጓደኛውም ምን አይነት ቅዠት ነው እየቃዥ ያለው? እንዴት ነው ሳትፈተን ሰውየው ሊያሳልፍህ የሚችለው? ይልና ይጮህበታል። ያንም እኔ ፈተናውን ወስድለታለሁ እሄዳለሁ ትላቸዋለች። ከዛም ገብታ ትፈተናለች። ነገር ግን በፈተናው ላይ ያለች አንድ አስተማሪ ገብቶ አቴንዳንስ መያዝ ይጀምራል። ስማቸውን መጥራት ሲጀምር በጣም መጨነቅ ትጀምራለች። በዚህ መሀል ግን የሻን ጓደኛ አቤት ይልለታል። ከዛም ማንም ሳያውቅ ከፈተናው አዳራሽ ትወጣለች። ነገር ግን ከፈተናው አዳራሽ እየወጣች ያለ አንድ የዶርም ጓደኛዋ ታገኛትና እዚህ ምን እየሰራች እንደሆነ ጠይቃታለች። ያንም አስተማሪውን የምጠይቀው ጥያቄ ስለነበረ እንደመጣችና አሁን ግን ጨርሳ እየወጣች እንደሆነ ትነግራትና ትታት ትሄዳለች። የሻን ጓደኞች የተማሪዎች ዶክመንት በሚቀመጥበት ስፍራ አንደኛው ጓደኛ ዶክመንቶችን እየፈለገ ነበረ። ጓደኛው ምን እየፈለገ እንደሆነና ሊያግዘው እንደሚችል ይነግረዋል። እርሱም አንድ ዶክመንት ያወጣና ፎቶ ማንሳት ይጀምራል። ያኔ ሸውዳው የነበረችው የያን ጓደኛ ነበረች። ጓደኛው ምን ሊሰራለት ፎቶ እያነሳ እንደሆነ ይጠይቀዋል። እንደማይመለከተውና ወይ በቅርቡ ወይም ደግሞ ትንሽ ቆይቶ ያነሳውን ፎቶ ሊጠቀምበት እንደሚችል ይነግረዋል። ከዛም ጓደኛው የሻንን ሕይወት ሊያበላሽ እንደነበረና እንዴት እንደዚህ ሊያደርግ እንደቻለ ይጠይቀዋል። እርሱም ምን
ምንም ነገር ቢፈጠር መጨረሻ ላይ ግን ጥሩ ነገር እንደሆነ ይነግረውና ዶክመንቶችን እየመለሰ ማውራት ይጀምራሉ። ያን ለሱ ፈተና መፈተን ባትችል ኖሮ ችግር ውስጥ ሊገቡ እንደሚችሉ እያወሩ እያለ ያንን የፈተና መግቢያ አዳራሽ ውስጥ አግኝታት የነበረችዋ ልጅ ቆማ ትሰማቸዋለች። ከዛም ለሱ ተፈትና እየወጣች በነበረችበት ሰዓት ላይ እንዳገኘቻት ይገባታል። ያን ተቀጥራበት ወደ ነበረው ድርጅት ትሄዳለች። በዛም ስለ ድርጅቱና ምን እንደሚሰሩ ከተነገራቸው በኋላ የሚሰሩበትን ቦታና ድርጅቱን ልታስጎበኛቸው አንዲት ሴት ይዛቸው ትሄዳለች። በዛም እያንዳንዱን ዲፓርትመንቶችና ምን እንደሚሰሩ እየነገረች ታብራራላቸዋለች። ወደ ድርጅቱ መመገቢያ አዳራሽም ካስገባቻቸው በኋላ በዚህ ካርዳቸውን እስከያዙ ድረስ በነፃ ሊበሉ እንደሚችሉ ትነግራቸዋለች። ከዛም አለቃዋን ትመለከትና ሰላም ትለዋለች። ያን ቀና ብላ ስታይ ከአለቃዋ ጎን ቻን ቆሞ ነበረ። ሁለቱም ይተያዩና ፈገግ ይላሉ። ሰራተኛዋም አዳዲሶቹ የስራ ልምምድ የሚያደርጉት ተማሪዎች እንደሆኑ ትገልጽለታለች። እሱም ሰላም ይላቸውና አልፏቸው ይሄዳል። አንድ ሰራተኛ አዳዲሶቹ ሰራተኞች ወደ የዲፓርትመንታቸው እንደገቡ ይነግረዋል። እዛም ዶክመንት ይሰጠዋል። ዶክመንቱን እንዲያስቀምጥ ጠረጴዛው ላይ ምልክት ይሰጠውና ያን የምትባል ሴት ወደ ዲፓርትመንታቸው ገብታ እንደሆነ ይጠይቀዋል። ሰውየውም ከዶክመንቷ ውስጥ ወረቀቶቿን እያወጣ ጎበዝ ተማሪ እንደሆነችና ጥሩ ውጤት እንዳላት ይገልጽለታል። አለቃውም ከቻን ጋር ከአንድ ሀገር እንደመጡ ከዶክመንቷ ላይ አንብቦ ይረዳና እንደሚተዋወቁ እርግጠኛ ሆኖ ፈገግ ይላል። እና ያን በስራ ላይ ያሉ ጄሰን የሚባል የዲፓርትመንቱ ዋና ኃላፊ ይመጣና ይተዋወቃቸዋል። ስራ ሲበዛ ኦቨርታይም ሊሰሩ እንደሚችሉ ገልጾላቸው ለዛሬ ግን የሚሰሩት ስራ እንደሌለ ይነግራቸውና መሄድ እንደሚችሉ ይገልጽላቸዋል። ከዛም ከዚህ በኋላ በደንብ ጥረው መስራት እንዳለባቸው ገልጾላቸው የያንን ወንበር መታ አድርጎት ይሄዳል። ከስራ ሲወጡ ሻን በር ላይ ቆሞ እየጠበቃት ነበረ። አብራት የምትሰራው ጓደኛዋ ትመለከተውና ፍቅረኛሽ እየጠበቀች ነው ብላ ታመለክታታለች። እርሷም ፈገግ ብላ ታየዋለች። ያንን ለመጣ ብላ ትጠይቋለች። እርሱም ልወስድሽ ነው የመጣሁት ይላታል። ከዛም የያን ጓደኛና የሻን ደግሞ አብሮ አደግ ጓደኛው ትመጣለች። ሻን ያንን ይጠይቃታል። የመጀመሪያው ቀን እንዴት ነበር ደከመሽ ብሎ ይጠይቃታል። ጓደኛቸው የመጀመሪያ ቀን ስለሆነ ለምን ይደክመናል ለመስራት ነው የመጣ ነው ትለዋለች። ሻንም ያንን ጎተት አድርጎ ያቅፋትና እሷ የኔ ፍቅረኛ ናት፣ በእርግጥ አዝንላታለሁ፣ ሁሉም ሰው የኔ መሆንሽን እንዲያቅ ፈልጋለሁ ይላትና በደንብ ያቅፋታል። ያንም ብዙ ሰው እያያቸው ስለነበረ እጁን መታ ታደርግና እንዲያወርድ ትነግረዋለች። ብዙ ሰው እየተመለከተ ነው ትለዋለች። ሻን ግን ከበፊቱ ጠበቅ አድርጎ ያቅፋትና ይህንን ያደረግኩት አውቄ ነው፣ ሁሉም ፍቅረኛ እንደሆንሽ እንዲያውቁ ፈልጋለሁ ይላታል። ምግብ የት መብላት ትፈልጊያለሽ? ከዚህ በፊት የበላንበት ሬስቶራንት እንብላ ብሎ ይጠይቃታል። ያንም ለሱ መልስ ሳትመልስለት ጓደኛዋን ምን መብላት እንደምትፈልግ ትጠይቃትና ለመብላት አብረው እንደሄዱ ትጋብዛታለች። ጓደኛዋም እንደማትፈልግ ነግራት ተሰናብታቸው ትታቸው ትሄዳለች። ሻንም እያት እኛ በጣም ስለተቀራረብን ችላ የምንላት መስሏታል፣ እናንተ ሴቶች በጣም ተቀናቃኞች ናችሁ ይላታል። እንደዛ አይደለም ትለዋለች። ከዛም በሞተር ላይ ወጥተው ይሄዳሉ። የያን ጓደኞቿ አንድ መጠጥ ቤት ቁጭ ብለው ያወራሉ። ከዛም ስለ ስራቸውና አብሮ አደግ ጓደኛዋ ከጓደኛዋ ጋር ስለጀመረ የፍቅር ግንኙነት ማውራት ይጀምራሉ። ነገር ግን በመሀል ያቺ ሴት ያን ለሻን እንደተፈተነችለት ታውቅ ስለነበረ እንደ አጋጣሚ በስካር ውስጥ ሆና ያንን ታወራለች። ከዛም ምን እንዳለች ድጋሚ ስጠይቃት ዝም ብሎ ወሬ እንዳወራች ትገልጽላታለች። ሲነጋም በስራ ቦታቸው ላይ ጄሰን የሚባለው ዋናው የስራው ዲፓርትመንት ኃላፊ ይመጣና ከዛሬ ጀምሮ በሳምንት 2 ጊዜ ስልጠና ይኖራቸዋል። የልምምድ ጊዜያችሁ መጨረሻ ግምገማ የሚወሰነው በዚህ ነው። አንደኛ የሚወጣው ሰራተኛ ከዋናው ኃላፊ ፕሬዝደንት ጋር ለአሜሪካ ዋና መስሪያ ቤት የ3 ወር ልምምድ እንዲያገኝ እድል ይሰጠዋል ይላቸዋል። ከዛም የሚሰሩበትን ፋይል እንዳመጣላቸው ገልጾ እንዲወስዱ ይነግራቸዋል። የሚወስዱትን ፋይል እየወሰዱ ያለ ግን ያንና ጓደኛዋ አንድ ፋይል ይዛሉ በጋራ። እናም ጓደኛዋም ከኔ ጋር መጣላት ትፈልጊያለሽ ትላታለች። ከዛም በስራው ጎበዝ ሆና ወደ አሜሪካ የምትሄደውና ድርጅት ውስጥ የምትቀረው እሷ እንደሆነች ትነግራታለች። ያንም ምናልባት ያለ አይሆን እንደሚችል ስትነግራት እንግዲያውስ ስራችን ይወስነዋል ተባብለው መፎካከር ይጀምራሉ። የተሰጣቸውንም ዶክመንት ሁለቱም ሌሊቱ ሙሉ ሲሰሩ ያድሩና ጠዋት ወደ ቢሮ ይገባሉ። ቢሮ ላይም ጄሰን የፋይናንስ እቅዳችሁን አይቻለሁ፣ የያን ስራ በጣም ጥሩ ነው፣ ትንታኔውም ጥሩ ነው ይልና አብራት የምትሰራውንም ጓደኛው ጥሩ ነው ብሎ ይነግራታል። ከዛም የተቀራችሁ ግን ወድቃቸዋል፣ እንዲህ አይነት ሪፖርት ለሌላ ኩባንያ ቢታይ እኛን እንደ ዋና መስሪያ ቤት ሊቆጥሩን አይችሉም፣ አሜሪካ ያለው ኩባንያ እንደዚህ አይነት ሰራተኛ እንደማይፈልግ ይነግራቸዋል። ከዚህ በኋላ ግን ለያን ጥሩ አይሆንላትም። አብረዋት የሚሰሩ ሰራተኞች በእሷ መቅናት ይጀምራሉ። እናም ብዙ አይነት ወሬዎችን ማምጣት ይጀምራሉ። ጓደኛዋንም ለእሷ የሚገባትን ነገር እየወሰደችባት እንደሆነና የዲፓርትመንት ኃላፊ እሷ
የሚበልጥ ውጤት እያገኘች ነገር ግን ያንን ብቻ እንደሚያመሰግናት ይህ ልክ እንዳልሆነ ይነግራታል። በውስጧም ጥሩ ስሜት እንዳይሰማት ይሆናል። እንዲያውም ወደ ድርጅቱ የገባችው ዘመድ ስላላት እንደሆነ እየተወራ እንዳለም ለያን ጓደኛ ይነግሯታል። ይህንን ነገር ግን እንደማታውቅና እንዳልነገረቻት ትነግራቸዋለች። ያን ላይብራሪ ውስጥ ቁጭ ብላ ፊት ለፊቷ ላይ ሻን ተቀምጧል። ለረዥም ቀናት እንዳልተያዩና ለምን ለሱ ጊዜ እየሰጠችው እንዳልሆነ ይጠይቃታል። አሳይመንቱ ከብዷት እንደሆነም ሲጠይቃት ከዚህ በፊት የነበራት አሳይመንት ጥሩ እንደሆነና አሁንም የተሰጣትን ፋይል ጥሩ አድርጋ መስራት እንዳለባት ገልጻለት ኮምፒውተሮቿን እየዘጋጋች ትነሳለች። ምሳ ሊበሉ እንደሆነ ሲጠይቃት አሁን ለምትሰራው ስራ ጥሩ ዳታ ማግኘት እንዳለባት ነግራው ከታች ባለው ክፍል ዳታዎችን ልሰበስብ የሄደች እንደሆነ ትነግረዋለች። ተነስታም ትሄዳለች። እርሱም ይከተላታል። ምሽት ላይም ቻን እየሰራች ያለችውን ፕላን ከኃላፊዋ ይሰማና ይደውልላታል። እንዴት እየሰራች እንደሆነ ጠይቋት ሊረዳት እንደሚፈልግ ይነግራትና የሰራችውን ፋይል ትልከለታለች። እርሱም አንዳንድ ማስተካከያዎችን ይነግራትና ፋይሎች እንዴት ማግኘት እንደምችል ገልጾላት ዶክመንቷን ጨርሳ ስትወጣ ሻን በሳይክሏ ላይ ተቀምጦ እየተንሸራሸረ ነበር። እዛም ከሳይክሉ መጫኛ ጀርባ ላይ ተቀምጣ አብረው ይሄዳሉ። ጠዋት ሻን እስከ መስሪያ ቤት ድረስ በሞተሩ ይሸኛትና አቅፏት ይሰናበታታል። ሻን ሸኝቷት እየተመለሰ ያለ ስልኩ ይጠራል። ሲያነሳ እናቱ ናት። ከእናቱ ጋርም መከራከር ይጀምራል። ያንን ነገር ማድረግ አልፈልግም፣ ወደ ካምፓኒው መመለስ አልፈልግም ይላታል። እናትየውም ከተመረቀ በኋላ ምን ሊያደርግ እንደሆነ ትጠይቀዋለች። እርሱም የምፈልገውን ነገር አደርጋለሁ ብሎ ይመልስላታል። እናቱም እሷና አባቱ ምን ያህል ዋጋ እንደከፈሉና ገንዘብ ለማግኘት እንዴት ጥረው ሲሰሩ እንደነበረ ትነግረዋለች። እርሱ ግን የተፈጠረለትን እድል ሊጠቀም እንደማይፈልግ ተናዳ ትገልጽለታለች። ሻንም እስካሁን ድረስ ላደረጉለት ነገር ስራ ካገኘ በኋላ እንደሚከፍላቸው ይነግራታል። ጥቂት ብቻ እንድትጠብቀው ነግሯት ተሰናብቷት ስልኩን ይዘጋል። በኩባንያ ውስጥ ወሬዎች መሰራጨት ይጀምራሉ። አንድ ሰራተኛ ለውን ጓደኛዋ ያን የፋይናንስ እቅድ ውጤቷ ከእሷ እንደማይበልጥና ግን ደግሞ ጄሰን ለምን እሷን ብቻ እያደነቃት እንደነበረ እንዳልገባው ይጠይቃታል። ከዛም ያን በሰው ኃይል በኩል ዘመድ እንዳላት እንደሚጠረጠር በኩባንያ ውስጥ እየተወራ እንደሆነ ይነግራቸዋል። ያለበለዛም ደግሞ ገና እንደመጣች ጄሰንን እንዲህ ማስደንገጥ አትችልም ብለው ማውራት ይጀምራሉ። ውን ግን አብሯት ትሰራ የነበረችው ጓደኛዋ ያን ከትምህርት ቤት ጀምሮ ስለሚተዋወቁ ይህንን ነገር እንዳልነገረቻትና እንደማታውቅ ትነግራቸዋለች። ሊፍቱ አካባቢ ቆመው እያወሩ ስለነበረ ያን ትቀላቀላቸዋለች። በዚህ ጊዜ ወሬያቸውን ያቆሙና ዝም ይሏታል። ሊፍቱም ተከፍቶ ትተዋቸው ይሄዳሉ። ውንም ያንን ልጠይቃት የምትፈልገው ነገር እንዳለ ልትናገር ስትል ሌላኛው ሊፍት ይከፈትና ምንም ሳትላት ወደ ሊፍቱ ይገባሉ። ቻን እና የያን አለቃ አቶሉ በቢሮ ውስጥ ተቀምጠው ማውራት ይጀምራሉ። ቻን ስለ ግል ጉዳይ ላናግርህ እችላለሁ ብሎ ይጠይቀዋል። ወደ አሜሪካ የሚሄዱት ሰራተኞች ቁጥር መቼ ነው የምትወስነው? ያን ጎበዝ ናት፣ ግን ደግሞ ውንም ጠንካራ ተፎካካሪ ናት ብሎ ይነግረዋል። አቶሉ ውድድር እድገትን ያመጣል። እኔ በፍትሃዊነት ነው የምፈርደው። አንዳንድ ጊዜ ወሬ ሰውን ሊያጠፋ እንደሚችል አውቃለሁ። ለዛ ነው ለእሷ ብዙ ትኩረት እንዳልሰጥ የነገርከኝ አይደል ብሎ ይጠይቀዋል። ይህን ከተነጋገረው በኋላ ተሰናብቶት ይወጣል። ከዛም ዋና ኃላፊዎቹ ተሰብስበው የሰሩትን ፕላኖች ማየት ይጀምራሉ። ከስብሰባው በኋላ ጄሰን ያንን ያገኛትና እንኳን ደስ አለሽ ይላታል። ለምን እንደሆነ ግን ያን አልገባትም። ነገር ግን ትጠረጥርና ወደ አሜሪካ የምትሄደው ሰራተኛ እርሷ መሆኗ እንደሆነ መልካም ምኞቱ ለዛ እንደሆነ ታስባለች። ከዛም ለሻን መልእክት ትልክለታለች። ይመስለኛል እኔ ነኝ ወደ አሜሪካ የሚሄደው ሰራተኛ ብላ። እርሱም አውቀው ነበር ጎበዝ ነሽ ብሎ ይመልስላታል። ተነስቶም ሳያስበው በጣም በደስታ መጨፈር ይጀምራል። ዶርም ውስጥ የነበሩ ጓደኞቹም ግራ ገብቷቸው ይመለከቱታል። ብቻውን እንዳልነበር ትዝ ሲለው አፍሮ ወደ ወንበሩ ይመለሳል። ወደ ጓደኛውም ጠጋ ብሎ አንድ ነገር ልንገርህ ብሎ ይጎትተዋል። ጓደኛውም እምቢ ይለዋል። በግድ ጎትቶት ሊነግረው ይልና እንደውም አልነግርህም ተው በቃ ብሎ ይመለሳል። ጓደኛውን በንዴት ተቀምጦበት የነበረውን ወንበር በእግሩ ገፋ ያደርገዋል። ሻንም ፈገግ ይልና ዛሬ ልንገርክ በምንም ነገር አልናደድብህም ብሎ ይመልስለታል። የዲፓርትመንቱ ኃላፊ ጄሰንም ወደሚሰሩበት ክፍል ሊመጣና የምነግራችሁ ነገር አለ፣ አሁን ከዋናው መስሪያ ቤት የደረሰኝ መረጃ አለ ይላቸዋል። በዚህ ዓመት የተመረጡ ሰራተኞች አሜሪካ በሚገኘው ዋና መስሪያ ቤት የመቅረት እድል ያገኛሉ ብሎ ይነግራቸዋል። ያንም እየመጣች የሚያወራውን ነገር ትሰማና ደስ ይላታል። አንድ ሰራተኛ በጣም ድንቅ ነው፣ ስለዚህ የመባረር ስጋት የለብንም ማለት ነው ብሎ ይጠይቀዋል። ሌላኛውም በኒውዮርክ የገንዘብ ማዕከል ውስጥ መስራት የህይወት ከፍተኛ ደረጃ ላይ መድረስ ነው ብሎ ይመልስለታል። ጄሰንም እድለኛ ናችሁ፣ የውጤቱን ግምገማ እንጠብቃለን፣ ለሁላችሁም መልካም እድል ብሏቸው ይሄዳል። ያንም የሰማችው ዜና ደስተኛ አርጓት ስለነበረ ለቻን መልእክት ትልክለታለች። ስለ ረዳትና ልትጋብዘው እንደምትፈልግ የሚገልጽ መልእክት ትልክለታለች። ለእናቷም የምትልክላትን ገንዘብ በትክክል መጠቀም እንዳለባት ትጽፍላታለች።
ተቀምጣበት በነበረበትን ቦታ ሻን ይመጣና ስልኳን ይነጥቃታል። ምን እየተመለከትሽ ነው ብሎ ይጠይቃታል። እርሷም ስልኳን እንዲመልስላት እየነገረችው ትታገለዋለች። ከዛም እግሩን ትረግጥና ስልኩን ትቀበለዋለች። እርሱም ጫማውን በቅርብ እንደወለወለውና እንዳበላሸችበት እየገለጸ ጫማውን መጥረግ ይጀምራል። ከዛም ስልኳን ስትነካካ ይመለከታትና በመጀመሪያው ደሞዝሽ ትልቅ ቦታ ልጋበዝ ነው ብሎ ይጠይቃታል። እርሷ ግን ለእሱ እንዳልሆነና ቻንን ልትጋብዘው እንደሆነ ትነግረዋለች። በዚህ ጊዜ በጣም ይቀናል። ያንም እንዳይቀናና የመጀመሪያውን ደሞዟን ቻንን የምትጋብዝበት ምክንያት ይህንን እድል እንድታገኝ የረዳት እሱ እንደሆነና በአሳይመንቷ እንደረዳት ትነግረዋለች። ሻንም ያንቺ ችሎታን አውቃለሁ፣ ያለሱ ማለፍ ትቼ ነበር፣ እኔ ትልቅ ልብ አለኝ፣ ስለዚህ ሂጂ በቃ ብሎ አኩርፎ ይናገራታል። ያንም አትስጋ፣ እሱ አንተ እንደምታስበው አይነት ሰው አይደለም ትለውና ታስማማዋለች። ሻንም እሺ እኔ በጣም ጥሩ ሰው ነኝ ይላትና አቅፋት አንገቷ ስር ይስማታል። ቻንን ልታገኘው ስትሄድ አርፍዳ ነበረ። ስላረፈደችም ይቅርታ ትጠይቋለች። እርሱም እኔ በጊዜ ቀድሜ ስለመጣሁኝ ነው እንጂ አርፍደሽ አይደለም ብሎ ይመልስላታል። አስተናጋጇ መጥተው የምግብ መምረጫ ዝርዝሩን ለሁለቱም ትሰጣቸዋለች። እንደ አጋጣሚ አስተናጋጇ የያንን አንገት ስትመለከት አንገቷ ቀልቶ ነበረ። ከዛም ፈገግ ብላ ትስቃለች። ያንም የምግብ ዝርዝሩን ከተመለከተች በኋላ ብዙ የውጭ ምግቦችን ስለማታውቅ እርሱ ማዘዝ እንደሚችል ለሁለቱም ትነግረዋለች። እርሱም የሚስማማቸውን ምግብ ያዝና ተቀምጠው ማውራት ይጀምራሉ። ሰሞኑን ፈገግታ እያበዛሽ ይመስለኛል፣ በመጨረሻ የዚህ እድሜ ልጃገረድ መስለሻል ይላታል። በፊት ምን መስል ነበር ብላ ትጠይቀዋለች። ያን በየሆነ ነገር የተጨነቅሽና በጣም የደከመሽ ትመስይ ነበር፣ አሁን ግን ዘና ብላሻል ብሎ ይነግራታል። ያንም እኔም እንደዛ ይሰማኛል፣ ሻን እንዴት እንደሚግባባኝ ያውቃል፣ ከእርሱ ጋር መሆን በጣም ያስደስተኛል፣ ነገር ግን አንዳንድ ጊዜ ደስታው ከእውነታ የራቀ ይመስለኛል ትለዋለች። ቻንም ይህ ሁሉ እውነት ነው፣ ይገባሻል ብሎ ይመልስላታል። ቀጥሎም ደግሞ ስለ ስራ ማውራት ይጀምራሉ። ቻን እንኳን ደስ አለሽ፣ በኩባንያው ልምድ መሰረት አሜሪካ ለ3 ወራት መቆየት ትችላለሽ ይላታል። ያንም ኩባንያው አዲስ ውሳኔ አስተላልፏል፣ እዛው መቅረት ትችላለሁኝ፣ ለምን ያህል ጊዜ? እርሱም አላውቅም፣ ከ3 እስከ 5 ዓመት ወይም ከዛ በላይ ሊሆን ይችላል ብሎ ይመልስላታል። ያን ግን ለመሄድ አላቀድኩም፣ በሻን ምክንያት ብቻ አይደለም፣ ቤተሰቦቼንም ታውቃቸዋለህ፣ አሜሪካ ለረዥም ጊዜ መቆየት አልችልም፣ እድሉን ለሌሎች መተው አለብኝ፣ ተስማማለህ ብላ ትጠይቀዋለች። ቻንም ምርጫሽ ደስተኛ የሚያደርግሽ ከሆነ ሙሉ በሙሉ እስማማለሁ፣ ስራ ወይም ፍቅር፣ ዋናው ነገር ራሳችንን ማስደሰት ነው ብሎ ይነግራታል። ከዛም በኋላ ሂሳቡ ይመጣና ሂሳቡን እኔ እከፍላለሁ ብላ ትከፍላለች። በስተመጨረሻም እየወጡ እያለ ቻን ላድርስሽ ብሎ ይጠይቃታል። በዚህ ጊዜ ግን ድንገት ሻን ደርሶ አያስፈልግም፣ እኔ እዚህ መጥቻለሁ፣ ፍቅረኛዬን ማድረስ የኔ ስራ ነው፣ እኔ ፍቅረኛዋ ነኝ ብሎ ይመልስለታል። ያን ሻን በተናገረው ነገር ፈገግ ትልና ቻንን ተሰናብታው ከሻን ጋር ትሄዳለች።